ራሱ ፖለቲካ ይፈጥሩና ይጫወቱና በዚህ በጭንቅላታቸው ላይ እንደዚህ አይነት ድራማ ይሰሩባቸዋል። የነቢያትን መንገድ ፈልጋችሁ እንዳታገኙ። የአብርሃም መንገድ ትክክል ነው፣ የኢስሐቅ መንገድ ትክክል ነው፣ የያዕቆብ መንገድ ትክክል ነው። የነዚህን የነቢያት መንገድ ፈልጉ። የመሲሁን አምላክ የአብርሃምን፣ የኢስሐቅን፣ የያዕቆብን፣ የነ ሙሴን አምላክ ፈልጉ። አንድ አምላክ አላህ ስብሐነሁ ወተዓላ እነዚህን ሁሉ ነቢያት ልኳል። እስልምና የሚባልን ሃይማኖት ሰጥቷቸዋል። ይህን ሃይማኖት ፈልጉ። ነድዑኩም ኢለል ኢስላም ነድዑኩም ኢላ ዲን አልአንቢያኢ ወልሙርሰሊን ላ የተላዕቡን ዐለይኩም ወዐላ ዐቁሊኩም። በአእምሯችሁ ላይ ጫወቱባችሁ። እሺ፣ ጥያቄ ያለ መቀጠል ይችላል። እሺ ኪሎ ይቅርታ፣ ጥያቄሽን ጠይቂ። እሱ እንዴት ነህ? ሰላም ነው? ደህና ነህ? አለሁ አለን። የሆነ ጥያቄ ልጠይቅ ነበረ። እሺ ጥያቄሽ ምንድን ነው? አንድ ሰው እስልምናን ለመቀበል ያለበት ማለት በቃ ማድረግ ያለበት ነገር ምንድን ነው? ሁለተኛ ነገር ደግሞ ይሄን ነገር ቤተሰብ አይቀበለውም እና እንዴት ነው ይሄን ፈተና እንዴት ነው ማለፍ የሚቻለው? የመጀመሪያው ምንድነው ልናውቅ የሚገባው ነገር ሙስሊም ብሎ ማለት ራሱን ፈቃዱን ለአምላኩ ለአንዱ አላህ ያስገዛ ማለት ነው። ገብታችኋል አይደለም? ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ራስን ማስገዛት። አንድ ሰው ሙስሊም ሲሆን ጊዜ خلاص ከነብያቶች ህብረት ተቀላቀለ። ከእነርሱ ጋር ከሆንክ ለምን የዓለም ሰው ከበስተጀርባ አይሆንም? ለምን ብቻህን አትቀርም? ምድር ላይ ምንም ሊመስልህ አይገባም። ዩሱፍ እስር ቤት ውስጥ በተወረወረ ጊዜ ታላቁ ነቢይ ብቻውን ነበር። ሁሉም እንዳለ ከሃዲዎች ነበሩ። እንደዚሁም ያሳደዱት ህዝቦች ምንድነው ከንግስናው ቤት ያስለቀቁት ምናምን። እስር ቤት ውስጥ በተወረወረ ጊዜ ትልቅ አምላክ የዋለልኝ ጸጋ እያለ ኢስላምን ይነግራቸው ነበር። የአባቴን አብርሃምን፣ የኢስሐቅን፣ የያዕቆብን መንገድ የምከተል አንዱን አላህ የማመልክ እያለ ይነግራቸዋል። ምን አለ ዩሱፍ? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ ወሁም ቢልአኺረቲ ሁም ካፊሩን ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ምን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን አለ። ወተበዕቱ ሚለተ አባኢ አለ ዩሱፍ፣ የአባቶችን መንገድ ተከትያለሁኝ አለ። ማናቸው አባቶቹ? ኢብራሂመ ወኢስሐቀ ወያዕቁብ፣ የአባቴን የአብርሃምን፣ የኢስሐቅን፣ የያዕቁብን አለ። ምንድነው መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ምን ሸይ፣ በዚያ በአንዱ በአምላክ በአላህ ላይ የምናጋራ አይደለንም አለ። ያንን አምላክ በብቸኝነት የምናመልክንና አለ። አምላክ አንድም ሶስትም አይባልም በፍጹም። በዚያ በአንዱ አምላክ ላይ የማናጋራንን አለ። ይሄ ነው ትልቁ ጸጋ በእኛ ላይ የዋለልን አለ። ዛሊከ ሚን ፈድሊላሂ ዐለይና አለ ዩሱፍ። ይህ አላህ